በፓላሪዮን ኦፍ ኤጲፋኒዮስ ሳልሚስ የሚባል መጽሐፍ አለው። መጽሐፍ 1 ፔጅ 130 ላይ ምዕራፍ 9 ቁጥር ከ3 እስከ 4 ድረስ ስንመለከተው ምን ይላል? ኢየሱስ መሲህ ነው ብለው ይሰብካሉ አለ። ናዝራውያን አይሁዳውያን ከሆኑትና ኢየሱስ ካልተቀበሉት በመጠኑ ይቃረናሉ። የማቴዎስን ወንጌል ሙሉ ለሙሉ በዕብራይስጥ አላቸው። ተመልከቱ፣ በመጀመሪያ በዕብራይስጥ ፊደላት እንደተጻፈ ሁሉ አሁን ያቆዩልን እንደሆነ ግልጽ ነውና አለ። ናዝራውያን የሚባሉ የክርስቶስ ኢየሱስ ተከታዮች በዕብራይስጥ የተጻፈውን የማቴዎስን የመጀመሪያው አላቸው ብሎ ነው ያስቀመጠው። እንደውም እንትና ዩርማሲስ በውጭ ዓለም ጄሮ የሚባለው ራሱ ሲናገር ምንድነው ያለው? በአንድ ቦታ ላይ ኮሜንተሪው ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ያለውን ኮሜንት በሚያደርግበት ሰዓት ላይ ምንድነው ያለው? እሱ ጋር ናዝራውያን በሚጠቀሙበት ወንጌል ውስጥ የበራኪው ልጅ ምትክ የዮዳይ ልጅ ተብሎ ተጽፏል ብሎ ያስቀምጣል። የራሳቸው አላቸው ራሱ ማለት ነው። ፓፒያስ እንደምትመለከቱት 5 መጽሐፎች ጽፎ ነበረ። የቸርች ሂስትሪ አውሳቢዮስ የቂሳርያው እንደተናገረው መጽሐፍ 3 እና ቻፕተር 39 ቁጥር 1 ላይ ሲናገር ምንድነው ያለው? 5 የፓፒያስ መጽሐፍቶች አሉ፣ የጌታ ንግግር መግለጫዎች የሚደረስ ያለው ነው አለ። ቀጠለና ቁጥር 7 ላይ ምን አለ? አሁን የምናገረው ፓፒያስ የሐዋርያት ንግግርን የተቀበለው ከተከታዮቻቸው እንደተቀበለ አምነዋል የሚለው። ስለዚህ ይሄን የተቀበለው ፓፒያስ የሚባል ሰው ነው የተጠቀመው። ፓፒያስ ሲናገር ምን አለ? የዛው ቸርች ሂስትሪ ላይ የቂሳርያው አውሳቢዮስ ሲናገር መጽሐፍ 3 ምዕራፍ 39 ቁጥር 16 ላይ ምንድነው ያለው? እንግዲህ ማቴዎስ ቃላቶቹ በዕብራይስጥ ቋንቋ ተጻፈ አለ። እያንዳንዱ እንደ አቅሙ ከተረጎመ ይህም ጸሐፊው ከመጀመሪያው ከዮሐንስ መልእክትና ከጴጥሮስ ተጠቅሟል። እርሱ ሌላው በዕብራይስጥ ወንጌል ውስጥ በጌታ ፊት በብዙ ኃጢአት የተከሰሱ ሴት ተናገረ በማለት መጀመሪያ ማቴዎስ ወንጌል የሚባለው እንደነበረ ተናግሯል ማለት ነው። በዛ በማቴዎስ ወንጌል ላይ በመጀመሪያ በተጻፈው መጽሐፍ ላይ እንዲህ የሚል ቃል አለ የሚል ቸርች ሂስትሪ መጽሐፍ 3 ምዕራፍ 5 ቁጥር 2 ላይ እንደዚህ ይላል። እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው የሚል ነው። እርሱ ለእነርሱ እንዲህ አላቸው፣ አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ ይላል። ተመልከቱ፣ ማቴዎስ 28:19 ላይ ያለው የሚረብሽ ነገር አለ። ባትረብሹም ደስ ይለኛል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚል ሳይሆን ያለው እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው የሚል ነው። እርሱ ለእነርሱ እንዲህ አላቸው፣ አሕዛብን ሁሉ በስሜ ደቀ መዛሙርቱ አድርጓቸዋል። የቂሳርያው አውሳቢዮስ አሁንም መጽሐፍ 3 ምዕራፍ 7 ቁጥር 136 ላይ ምንድነው የሚለው? ኢማማን ይቅርታ የዘ ፕሩፍ ኦፍ ጎስፔል በሚለው መጽሐፉ ላይ እርሱም ለደቀ መዛሙርቱ እንዲህ አላቸው፣ እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጓቸዋል። በአብ በወልድ በመንፈስ ቅዱስም አጥምቆ የሚል የለው የመጀመሪያው። እንደገና አሁንም ዘ ፕሩፍ ኦፍ ጎስፔል የሚል መጽሐፍ 3 ምዕራፍ 7 ቁጥር 138 ፔጅ 159 ላይ በተመለከቱት እርሱም ለእነርሱ እንዲህ አላቸው፣ አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ ነው የሚለው። አሁንም ዘ ፕሩፍ ኦፍ ጎስፔል በሚለው መጽሐፉ የቂሳርያው አውሳቢዮስ የታሪክ ጸሐፊ ሲናገር ከአንድ ቃልና ከአንድ ድምፅ ለደቀ መዛሙርቱ እንዲህ አላቸው፣ እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸዋል። ስለዚህ የማቴዎስ ወንጌል መጀመሪያ የተጻፈው የዕብራይስጥ ቋንቋ ላይ የተቀመጠው ምን የሚል ነው? ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቁ ሳይሆን ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ የሚል ያለው። ታዲያ በአብ በወልድ በመንፈስ ቅዱስ የሚለው መቼ መጣ ስንል የማቴዎስን ወንጌል በማቴዎስ ዳቦ ስር የማርቆስን ወንጌል ሶርስ አድርጎ በግሪክ ኮይን ያዘጋጀው ሰው ላይ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ የሚለው ያለ ማለት ነው። መደበኛ መድብለ እውቀት ገጽ 4 ገጽ 2637 ላይ ምን ይላል? ማቴዎስ ሁኔታ በተቀኑ ላይ የሆነ ነው። ለዚህ ነው ዓለም አቀፈቷ ከቀደምት የክርስቲያን ታሪክ እውነታው ጋር የሚቃረን የሥላሴ ባድ ነው። ትሪታሪያን ፎርሙላ የሚባለው በአብ በወልድ በመንፈስ ቅዱስ አጥምቆ ለይስጥር ተመጣጣው ኢንሳይክሎፒዲያ ካቶሊክ የሚለው ገጽ 263 ላይ እንደዛ ይላል። የጥምቀት በኢየሱስ ስም ከሚለው ወደ በአብ በወልድ በመንፈስ ቅዱስም ወደሚለው በዓለም አቀፍ ቤተክርስቲያን በሁለተኛው ክፍለ ዘመን ተለውጧል። ከዛ በአጠቃላይ በኢየሱስ ስም ብለው ዘመቱ አድርጓቸው ስላለ ማለት ነው። ሌላው እንደምትመለከቱት የቴንደል የአዲስ ኪዳን ማብራሪያ
ቅጽ 1 ገጽ 205 በአብ በወልድ በመንፈስ ቅዱስ ስም የኢየሱስ ሳይሆን በኋላ ላይ የተጨመረ ነው ብሎ ነው ያስቀመጠው። እንግዲህ ብዙ እንትኖች ማለት ማስቀመጥ ይቻላል። የ19 አዲስ የተሻሻለው የመደበኛ ባይብል እትምም እንደዛ ነው ያስቀመጠው። ዘመናዊ ሂስ ይህን የሥላሴያን ቀመር ኢየሱስን ማዋሸት ነው፣ ያ በኋላ ላይ የቤተክርስቲያን ትውፊት የሚወክል ነው አለ። ስለዚህ በማቴዎስ ወንጌል ላይ ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ በስሜ ደቀ መዝሙር አድርጉ የሚለውን በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚለው በኋላ ላይ የመጣ ነው ብሎ ነው ያስቀመጠው። እንግዲህ ነገር ነው እንደዚህ አይነት ነገሮች መጨመር አዲስ ነገር አይደለም። ለምሳሌ አንደኛው ዮሐንስ መልእክት ምዕራፍ 7 ላይ ተመልከቱ። አማርኛው ላይ አሁኑ ላይ የለም፣ ነገር ግን 1879 የቆምጦፍ ባሮ የሚባለው ላይ በሰማይ የሚመሰክሩ ሶስት ናቸው አለ። ይተቆራርጣ ነው ኡስታዝ፣ ይቆራርጣል፣ ትንሽ ይቆራርጣል። ትንሽ ተቆራርጣል። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ የ1879 ወይም ደግሞ በ1611 ላይ የነበረው ኪንግ ጄምስ ቨርሽን ባይብል ላይ እንዲህ የሚል ቃል አለ። ዜር አር ትሪ ሁ ጊቨን ቴስቲሞኒ ኢን ሄቨን፣ በሰማይ የሚመሰክሩ ሶስት ናቸው፣ ዘ ፋዘር ዘ ወርድ ኤንድ ዘ ሆሊ ጎስት ዘ ስሪ አር ዋን ይላል። እነዚህ ሶስቱ አንድ ናቸው። በሰማይ የሚመሰክሩ ሶስት ናቸው፣ አብ ቃልና መንፈስ ቅዱስ ናቸው። እነዚህ ሶስቱ አንድ ናቸዋል። ይሄ ላቲን ጌት ላይ በ382 ላይ ጄሮም የጨመረው ነው። የመጀመሪያው የግሪክ ማርክቶቹ ላይ የለም። እንደዚህ መጨመር የተለመደ ነገር ነው። ለምሳሌ በ480 ድህረ ልደት ላይ ከገቡ ተሳዱት መካከለኛው አባገር ነው የሚባለው የግሪክ ከተማ ላይ የተጨመረውን ላሳያሉ። ራእይ ምዕራፍ 14 ቁጥር 1 ላይ ምን ይላል? ለጽሑፉ ውስተ ጽሞሙ ስሙ ወስመ አቡሁ ወስሙ ቅዱስ መንፈስ፣ በግንባራቸው ላይ ስሙና የአባቱ ስም የሚሆን ስሙና የአባቱ ስም እና የመንፈስ ቅዱስ ስም በግንባራቸው የተጻፈ ብሎ ያስቀመጠው። ሶስት ስሞችን ያስቀመጠው። መንፈስ ቅዱስ የሚለው ግሪከኛው ላይ የለም፣ የግዕዙ ባይብል ላይ ተጨምሯል። እና እነዚህ የሚጨመሩ ነገሮች የተለመዱ ነገሮች ናቸው ነው እያለን ያለ ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 9 ላይ ያለ የመጀመሪያ የነበረው ሕዝቦች ሁሉ አሳውቁ በስሜ ደቀ መዛሙርት ነበረ። በኋላ ላይ ግን ግሪክ ይቆረጣል። እሺ እንዴት እናደርግ? ታብታባለ እንጂ ወይ በቃ ሪፖርት ይሆናል ወይ የሆነ ነገር ተናለ ችግር አለ። እሺ ኮፒ ሊንክ አድርጉ እስቲ ሁላችሁም ኮፒ ሊንክ አድርጉ። እሺ አሁን ይሰማል? ይሰማል። አሁን መሀል ላይ እስቲ አሁን ይሰማል። እሺ እና እንደዛ ነው። ማቴዎስ ወንጌል 28 19 ላይ ያለው ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው የሚለው መጀመሪያ በነበረበት በዕብራይስጥ ላይ አልነበረም። በዕብራይስጥ ላይ የነበረው ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርታችሁ አድርጓቸው የሚል ነው። ያንን ነው እንግዲህ ከቂሳርያው አብሳቢዎስ ያገኘነው መረጃ ማለት ነው። እንደው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ይኑር እና ካለምስ ምን ችግር አለው? ሥላሴን ያሳያል ወይ ነው? አሁንም አያሳይም ነው የምንለው። ለምን? ሶስት ነገሮች በአንድ ስለተደረደሩ እነዛ ነገሮች ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት በስሜ ደቀ መዛሙርቱ አድርጓቸው የሚለውን በአብ በወልድ በመንፈስ ቅዱስ ስም ስለተባለ በአንድ ላይ መምጣታቸው 3 persons 1 essence የሚለውን ነገር አያሳይም። ለምን? በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ እንደነዚህ ያለው መዘንበል ልጠብቅ በእግዚአብሔር እና በጌታ በኢየሱስ እና በተመረጡ መላእክት ፊት እመክርሃለሁ። ፊት የሚለው በነጠላ ነው የመጣው። አይታችሁ ከሆነ ፊት የሚለው የግሪከኛ ቃል ኤኖፒዮን ነው የሚቀመጠው። ኤኖፒዮን ብሎ ነው የሚያስቀምጠው። ኤኖፒዮን ማለት ፊት ነው። ስለዚህ የአብም የወልድም የመላእክትም ፊት አንድ ነው አይደለም። ለምንድን ነው እዛ ጋር በነጠላ የመጣው? ለምንድን ነው የተደረደሩት? በእግዚአብሔር አንድ በአምላክ ማለት ነው አብን ያመለክታል። በጌታ በኢየሱስ ወልድን ያመለክታል። በተመረጡ መላእክት ፊት ይላል። መላእክቶችንም ጨምሯቸዋል፣ ተደርድረዋል አንድ ላይ። ስለዚህ ፍጡር የሆነ አካል ከፈጣሪ ጋር አንድ ላይ ስለተደረደረ እዛ በኤሰንስ አንድ ነው ብለን ምንል ከሆነ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ መላእክቶች ተደርድረው መጥተዋል። ይሄን እንዴት ታዩታላችሁ ነው ምንለው ማለት ነው። ሌላው እንደምትመለከቱት የኦሪት ዘዳግም ምዕራፍ 19 ቁጥር 17 ላይ ነው። ኦሪት ዘዳግም ምዕራፍ 19 ቁጥር 17 ላይ የግሪክ ሰብትጀንት ላይ ሁለቱ ጠበኞች በእግዚአብሔር እና በካህናቱ በዚያ ዘመን በሚፈርዱ ፈራጆች ፊት ይቆማሉ አሉ። ማን የተደረደረው? እግዚአብሔር አለ አንድ፣ ሁለተኛ ካህናቱ አሉ፣ ሶስተኛ ደግሞ ፈራጆቹ አሉ። ሶስት ነገር ነው የተጠቀሰው። ግን ፊት የሚለው ሲንጉላር ነው የመጣው።
ማን ነው ኤኖፒዮን የሚለው ማለት ነው። ኤኖፒዮን የሚለው ግሪክ ሰብስቲቱንት ላይ በነጠላ መጥቷል። ዘዳግም 19:17 ላይ ነው ያለው። ፈጣሪ አለ፣ ከዛ ሁለት ፍጡሮች መጥተዋል፣ ካህናትና ፈራጆች ማለት ነው። ፊት የሚለው ደግሞ በነጠላ ነው የመጣው ለሁለቱ ማለት ነው። የሉቃስ ወንጌል ምዕራፍ 9 ቁጥር 26 ላይም እንደዚህ አለ፣ በእኔና በቃል የሚያፍር ሁሉ የሰው ልጅ በራሱ እና በአባቱ እና በቅዱሳን መላእክት ክብር ሲመጣ በእርሱ ያፍርበታል። ክብር ለሚለው የሚጠቀመው ቃል ሲንጉላር ነው፣ ዶክሳ የሚለው በግሪከኛው። ስለዚህ አሁን እዚህ ጋር የተጠቀሙት ማን ነው? አብ ወልድና መላእክት ተጠቅሰዋል። መላእክት ከአብና ከወልድ ጋር ስለመጡ መላእክት የሚባሉት በኤሰንስ ደረጃ ከአብ ጋር አንድ ናቸው ብለን እንደማንለው ሁሉ በተመሳሳይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወልድና መንፈስ ቅዱስ ከአብ ጋር እና በሚል ተጫፍረው ስለመጡ በኤሰንስ አንድ ናቸው ማለት አይቻልም ማለት ነው። እንቀጥል። ስም የሚለው በነጠላ መጥቷል። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ኤሰንስ መሆናቸውን ያሳያል ብለው ይሞክታሉ። ነው ያም አያስኬድም። ኦሪት ዘጸአት ምዕራፍ 23 ቁጥር 13 ላይ የሌሎችን አማልክት ስም አትጥሩዋል። እንግዲህ አማልክት ማለት የተለያየ አማልክት፣ የፀሐይ አምላክ፣ የጨረቃ አምላክ ምናምን የተለያየ አምላክ አለ። ግን የሌሎቹን አማልክት ስሞች አይደለም የሚለው ስም፣ የሌሎቹን አማልክት ስም አትጥሩ። ሜክ ኖ ሜንሽን ኦፍ ዘኔም ኦፍ አዘር ጋድስ ነው የሚለው። ዘኔም ነው የሚለው። ዘኔም ሳይልም ራሱ በነጠላ ነው የመጣው። ግን አማልክቶቹ አንድ ኤሰንስ ናቸው ማለት አይደለም። መጽሐፈ ኢያሱ ምዕራፍ 23 ቁጥር 7 ላይም እንደዛ ነው። የአማልክቶቻቸውን ስም አትጥሩ። የአማልክቶቻቸውን አማልክት ብሎ ከዛ በኋላ ሲንጉላር ፐርሰን አይታሰብም። ሲንጉላር ኤሰንስ የሚባል ነገር አይታሰብም። አማልክቶቻቸው ስም ነው የሚለው ራሱ። ናይዘር ሜክ ሜንሽን ኦፍ ዘኔም ኦፍ ዜር ጋድስ ነው የሚለው። ዘኔምስ አይደለም የሚለው። ኦሪት ዘዳግም ምዕራፍ 18 ቁጥር 20 ላይም እንደዛ ነው። በሌላ አማልክት ስም የሚናገር ነብይ እሱ